ነው ሳውዲ አረቢያ ከጓደኛዬና ከሴትየው ጋር ወክ መጣን ነው። ከዛ እዚህ ሲደርስ ምንም ሰው የለ፣ ምን የለ፣ ቤት የለ። እኔ እንደውም ፎቅ ብቻ ይመስለኝ ነበር። ግመል ብቻ ነው ወደዛ አካባቢ ቢያሳያቸው አላሳያቸውም። ግን በጣም ከሺህ የሚበልጡ ግመሎች ደግነቱ ሴትየው መኪና ይዛ ቁጭ ብላለች። ብርድም አለ፣ በዚህ ዝናብ አለ፣ ከባድ ነው። ግን ቶሎ ብዬ ወደ መኪና ብገባ ነው የሚሻለኝ። ባይ ባይ መሄዴ ነው በቃ። ተመለሽ ወዴት ነው? ሰላም ሰላም። አዮ አያችሁ ጓደኛዬ፣ አዮ ሜዳችን እንደዚህ ይመስላል። በጣም ነው የሚያምረው። በነገራችን ላይ በጣም ያምራል። ከሁለት ወር በኋላ አንድ ሳምንት እየመጣን እንዝናናለን። ደስ ይላል። አሪፍ በጣም ነው የሚያምረው ቦታው። ልክ እንደ ኢትዮጵያ ሀገራችን ነው የሚመስለው። ወደዚህ መምጣት ከፈለጋችሁ እኛን አናግሩን። መምጣት ትችላላችሁ። ትኬት በነፃ ነው። አያችሁ ላይ ነው ሳውዲ አረቢያ ከጓደኛዬና ከሴትየው ጋር ወክ መጣን ነው። ከዛ እዚህ ሲደርስ ምንም ሰው የለ፣ ምን የለ፣ ቤት የለ። እኔ እንደውም ፎቅ ብቻ ይመስለኝ ነበር። ግመል ብቻ ነው ወደዛ አካባቢ ቢያሳያቸው አላሳያቸውም። ግን በጣም ከሺህ የሚበልጡ ግመሎች ደግነቱ ሴትየው መኪና ይዛ ቁጭ ብላለች። ብርድም አለ፣ በዚህ ዝናብ አለ፣ ከባድ ነው። ግን ቶሎ ብዬ ወደ መኪና ብገባ ነው የሚሻለኝ። ባይ ባይ መሄዴ ነው በቃ። ተመለሽ ወዴት ነው? ሰላም ሰላም። አዮ አያችሁ ጓደኛዬ፣ አዮ ሜዳችን እንደዚህ ይመስላል። በጣም ነው የሚያምረው። በነገራችን ላይ በጣም ያምራል። ከሁለት ወር በኋላ አንድ ሳምንት እየመጣን እንዝናናለን። ደስ ይላል። አሪፍ በጣም ነው የሚያምረው ቦታው። ልክ እንደ ኢትዮጵያ ሀገራችን ነው የሚመስለው። ወደዚህ መምጣት ከፈለጋችሁ እኛን አናግሩን። መምጣት ትችላላችሁ። ትኬት በነፃ ነው። አያችሁ